ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ያው እንግዲህ ገባን። ቅደም ከተከተል አሳያችሁ ነው ዛሬ ከኢትዮጵያ ተነስተን የመጣንበት ዱባይ አሁን ያለንበት ሰዓት ድረስ ላሳያችሁ ነው። ገባን ይላል እንግዲህ ገባን ዘና እያልን ነው። አሁን ኤርፖርት ላይ ወደ ዱባይ ሄድን እያልን እየፖሰትን ነው። ገብተናል። አይኔ አሁን አየር ላይ ገባን። አየር ላይ ነን። አሁን አየር ላይ ነን። ገባን። በቃ እየተፖሰተ ነው ይልሃል። አንደኛውም ሰው የሚያደርገው ነው። አባቴ ልባችን ዲቅ እያለበት ተስፋ ተሞልተን ምናምን ገባን ይላል እንግዲህ ገባን ይላል። ገባን ያው ሰው እንግዲህ ሁሉም ስልክ አንስቶ ነው ወደኛ ነው እንግዲህ ስልክ ሁሉ የሚመጣው። በቃ ምን ልበላችሁ ሁላችሁም ታቋታላችሁ። እንግዲህ ምን እየሰራው ነው አንተ በእናት እዚህ ላይ ወንድ ያረተይ በእናት የማይነካ እንዲያነቂ አውሮፕላኑ ሊወርድ ነው እንዴ? እንግዲህ ስቴፕ ባይ ስቴፕ ይልሃል። አሁን ከዛ ገባን እዚህ ሀገር ዱባይ ገባን። አረፋልን። አረፍ ብለን እንቅልፍ ተኝተን ምናምን ተነሳን። ሻወር ወሰድን ምናምን ተሳክልን መልሰን ስለደከመን መልሰን ተኛን። ይሄው እንግዲህ ሙቀት አለ በዛ ላይ ምን አለ አደደደደው ስልኩ ነው አጣው ኃይለኛው ስልክ ስለደበረን ትንሽ ጫናው ምንም ስላለ የተወሰናለ ናፍቆቱም ስላለ የቤተሰብ የልጅ የሚስት አለ የእናት ያባት ያገር ፍቅር አለ የሰው ሀገር ኑሮ እያልን እንግዲህ ጀመር ይዛኑ ለታሳቡ ጀመረ። ይሄ እንግዲህ ቻው ሀሳብ ላይ ነን። አሁን ሚርቃናው ማለት ትንሽ የተወሰነ ያዝ ያረጋና ለሀገሩም እንግዲህ አስተውን ትንሽ የተወሰነ እንትን ይላል። አረ ተወላት ተይበቃል ግድ የለም አሪፍ እንዴ አሪፍ ላይ ቆነ እንዴ አሁን ሄርነ እንግዲህ በቃ በሐሳብ እዳችንን አይተናል። የለንም በሐሳብ አሰብን ትንሽ። አሁን እንግዲህ ቡሄራ የምትባል ቦታ ላይ ሻርጃ ላይ እዛ ዘና ለማለት ማታ ላይ ሄርነ። እቺ ቦታ ማያቅ የለም ዘና ይያል አገሩም አዲሳችን ስለሆነ ለመፖሰት ነው። አሁን ገብተናል ለማለት ያክል ነው። ባህር ነው ይሄ። እዚህ ቦታ ማታገኘው ሀበሻ የለም። ሀበሻን ማግኘት ከፈለክ ቡሄራ መሄድ አለብህ። እዛ ሄርነ እየተዝናናን አሪፍ ጊዜ ነበር። የዛን ሰዓት ቪው ራሱ በጣም ይሄ ቪው በጣም ጨምሯል። የዛን ሰዓት ያስደነገጠ ቪው ነው። ይሄን ስለቀው ጓደኞቼ ራሱ እንዴት ነሽ ዘይኒሻ አረ እንዴት ነሽ ምናምን እያሉኝ የዛን ሰዓት የልብ የሰጡኝ ነው። የዛን ሰዓት የልብ ሰጡኝ። ዱባይ ገባሽ እንዴ ምናምን። አዎ እኛ ማሪፍ ስራ አፈር መዛቅ ሳይመስለን እንዲህ ነበር የመሰለን። አሪፍ ነገር ነበር የመሰለን። ከተዝናንተን ጨረስን። ከዛ ወደ ስራ ቦታ ሄርን። 2 ወር ምናምን ወር ምናምን ነው እንደዛ አድረን ሄርን ስራ። አልጋ ተሰጠን። አልጋችን ላይ ገባን። ልብሳችን እየመረጥን ነው። አሁን ከላይ ያሰጣን ነው። አንዲት አልጋ ከላይ ተሰጠችኝ። እዚች ላይ አረፍ ብዬ ልብሴን እያዘጋጀሁ ነው። አሁን በስርዓት እያረኩ ፎርም እያረኩ አውጥቼ እያስተካከልኩ ነው። የሚገርመው ደግሞ ሁሉም ልብስ ደግሞ አዲስ ነው። የሚገርማችሁ ነገር ገና አዲስ ስለመጣው ምንም አልተለበሰም። ይታያችኋል። እንትኑ ራሱ አልተፈታም። አዲስ ነው። እዛች አረፍ ብለን እንግዲህ እየተሳሳቅን እንግዲህ መገናገራችን እያልን ምን ስራ ይገጥመን ይሆን እያልን እዛች አረፍ ብለናል። ይሄው ልብስ እያስተካከልን ነው እያልን ሀሳቡ ምንም ስላለ የቤተሰብ ፍቅር አለ ብያችኋለሁ። ሀዘን ላይ ነን፣ ሀሳብ ላይ ነን። ሀዘን ላይ ብቻ ሳይሆን ሀሳብ ላይ ነን። ስልክ መደዋወል አለ። እንዴት ነው አገሩ እንዴት አየው? ገና ሳመጣ ቀድ የሚገርም ነገር የኢትዮጵያ ሕዝብ አገሩ እንዴት አየው ይላል። በ2 ቀን በ3 ቀን ውስጥ እንደዛ ይላል እንዴ። ከዛ መኪና ማጠብ ስራ ገባን። ይሄ መኪና ማጠብ ስራ እንግዲህ ስናጥብ ብለን ማታ ላይ ልብሳችንን ስናጥብ እኔ ደክመኛል። እዛ ላይ ሳነፉኝ ነበር። ለምን እንደሆነ አላውቅም። እንግዲህ ተመልከት። አሁን ይሄ ልብስ በዚህ ይታጠባል። ልብሱስ ይጎዳል፣ ይበጣጠሳል፣ ይቀደዳል። ደግሞ በጫማ ይታጠብ ይረገጣል። አይቀልብ አይቅንጭላት። እንደዚህ ብለን ጨረስን። በጣም ያሳቀኝ ቪዲዮ ማን ነው ብትሉ እንደው ይሄ ቪዲዮ ነው። የቀጣይ ያፈር መዛቅ ዛቅ ነው። ቀን በጣም ከመዛቃችን የተነሳ በቃ በእንቅልፍ ልባችን ራሱ በረፍተ ጊዜያችን ይመጣል። አይ አረ አንተ ሰውዬ ባብ እንዳይበላ በእናትህ እንዴ
እኔ በጣም ያሳቀኝ ቪዲዮ ማነው ብትለኝ በቃ እዚህ ገባን አሁን አሪፍ ስራ ተብሎ ምናምን ከዛ ይሄን ጨረስ በሌላ ሰዓት ደግሞ እዚህ ገባን ደግሞ እዛው ላይ ገባን ይሄ ደግሞ ገባን እንዴ አረ እና ይላል ሰምኑን ነው ና የሚለው ስራው ከብዶታል መሰለ እዚህ ላይ ይሄን እንኳን ማስታወስ አለብኝ ምን እንደሚወራ አላውቅም ይሄ አፈር ስራ ስቴፕ ባይ ስቴፕ ነው እየተከታተላችሁ ከኋላ ጀምራችሁ ማለት ነው እንግዲህ ምንድን ነው የሚወራ ይሄ ፖለቲካ መሆን አለበት አረ እንዲያታጣላኝ እኔ ፖለቲካ ተናግሬ ማላቅም መናገርም አልፈልግም ስለማላቀው ነገር አልናገርም እንዴ እኔ ራሴን ጠብቄ ነው የምኖረው አባቴ እንዳታሳስረኝ ውስጥ እንኳን ጉድጓድ ውስጥ ነው አውራ ወዴ ላይ ወጥተህ ግን አታውራ ሁለተኛ አይ የኔ ነገር ከቶ እንደው እስኪ ዱአ አድርጉለት እንጀግና በእናታችሁ ዱአ አድርጉለት እስኪ የተሻለ እንጀራ የተሻለ ርዝቅ እንዲሰጠው በእናታችሁ በጣም ለፋ ኢማራት በጣም አንገላታችሁ ከምር ወላሂ በጣም አንገላታችሁ ኢማራት በጣም እና ይሄን ይመስላል እንዴ የዛቅናፋታችንን የተበሳጨ መስላ ጻጉርን ደግሞ ተስተካክል በሉት ለምን አትስተካከልም ይሄን ጻጉር ተቆረጠው በእናት ያምራል ግን በቃ ዝም ብሎ አለ አይደል እንደዛ ነገር አታቋርጥም እንዴ በእናት ፖለቲካን ፓርላማ ውስጥ የሚወራ አረገው እኮ እና ይሄን ይመስላል ይሄ ስራ እስቲ ላይክ ያረጋችሁ ፎሎ ያረጋችሁ ዩቲዩብም ስለምለቀው ከዛ አለፍን ደግሞ መልሰን ገባን ስቲል ፊክሰር ገባን ይሄ ስራ የተፈተንኩበት ስራ ነው የመጀመሪያ ስራ ሁሉም ሲወርቅ ነው ግን አልወደኩም አዲስ እንደመሆኔ ለመጀመሪያ ለህዝብ ያደረስኩት ስቲል ፊክሰር ይሄን ስራ በጣም አሪፍ ስራ ነበር እኔም ያለፍኩበት ነው የተወደድኩበት ስራ ነው ስራ እንዲሰራ ያደረገኝ የዚህ ነው ለልቤ ሰጠኝ ሰው ሲወርቅ ነው ያልወደኩም ጠንከር ብዬ አሳልፈው ጊዜውን እላችኋለሁ በጣም አሪፍ ጊዜ ነበር ግን እንዲያትወርቅ ምናምን ይያሉኝ እኔ ራሱ ጣጣ የለኝም ለልፋት ግድ የለኝም በነገራችን ላይ ግን እንደው እንጀራያን በዚህ እንዲያረግብኝ ነው ከዛ ቀጠል እንደገና ደግሞ አቆራረጥ ገባን እዚህ ላይ ብዙ ጊዜ አያችሁ ደክመን ለፍተን ነው ብዙ ጊዜ አስተያየትኛላችሁ ስትቆርጥ ግሪንደር እንደዛ አርጋ ትቆርጥ የምትሉ ልጅ አዎ ስራ ስፈጥን እኔ እንደዛ ነው በጣም ቸኩላለሁ ስራ ላይ በቃ ጊዜ የሚባል ጊዜን በአግባቡ መጠቀም ፈልጋለሁ በዛ ላይ እንደገና ደግሞ የሚነካይ ነገር አለ ስራ ተሰራ የሆነ የሚነካይ ነገር አለ በቃ የሚገፋፋኝ አለ ስራ ላይ አላቀውም በቃ ራሴን አልጠብቅም ማታ ነው ቤት ስገባ እንደገና የሚሰማኝ እንጂ እኔ ፈልጌው አይደለም ዝም ብሎ የሆነ የሚገፋይ ነገር አለ